الحمد لله رب العالمين والصلاة والسلام على من أرسله الله ورحمة للعالمين سيدنا ونبينا محمد وعلى آله وصحبه أجمعين أما بعد قدنا يتكبراتو وندموج انديم احتوج السلام عليكم ورحمة الله وبركاته عندما يتواصوا تمرتاتن قصة الصحابة نو كذي بفيت በአምስት ወይ ደግሞ 6 ሳምንቶች ባለፉት በደርሶቻችን የተወሰኑትን የነቢያችን ሰለላሁ ዐለይሂ ወሰለም ባለቤቶችን የነሱን ታሪክ አይተን ነበር። እስኪ ለማስታወስ ያህል ማን ነው መጀመሪያ ደርሳችን ስንጀምር የማንን ታሪክ ነበር ያየነው? ከዛ ቀጥሎ طيب المهم ያው ነገሩ ከዛ ጋር የተያያዘ ስለሆነ ነገሩ ፕሮግራማችንን ትንሽ መስመር ቀየር አድርገነው የነቢያችን አለይሂ ሰላቱ ወሰለም ሚስቶች ሁሉንም ለመጥቀስ ነበር፣ የነሱን ታሪክ ሙሉን ለመናገር ነበር። ያው የተሰጠን ፕሮግራሙ ለኛ የተሰጠን የመርሃ ግብር ነው የሚባለው እሱኛው እኛ የሰጠናቸው ወይ ደግሞ እኛ ያስቀመጥናቸው የሷሃቦች ስም ስለሆነ አሁን ደግሞ ወደ አሉል ቤት ወደ ነቢያችን ሰለላሁ ዐለይሂ ወሰለም አሉል ቤት ተብለው የሚታወቁት ወደ እነሱ እንሸጋገራለን ማለት ነው። ወንዶች አሉል ቤት ማለት ምን ማለት ነው? አሉል ቤት ማለት ምን ማለት ነው? የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ወይ ደግሞ ዘሮቻቸው ማለት ነው። አላህ አዘ ወጀል በቁርአን ስለነሱ ሲናገር ምንድነው ያለው? ኢነማ ዩሪዱ አላሁ አን ዩዝሂበ ዐንኩም الرجس أهل البيت ويطهركم تطهيرا الله عز وجل እናንተን አህል ቤትን ከናንተ ላይ ማንኛውም ጥሩ ያልሆነው ነገር ለማስኬድና እንዲሁም ማጥራትን ሊያጠራችሁ ነዋል። ስለዚህ አህል ቤት ተብሎ ከሚታወቁት ከነሱ ከአህል ቤት ውስጥ የነብዩ አለይሂ ሰላቱ ወሰለም ዘሮች በብዛት የተስፋፉት የተሰራጩት ከሁለት ሰዎች ናቸው። እነኚህ ሁለቱ ሰዎች ሷሃቢያን ጀሊላኒ በጣም ትላልቅ ሰሃቦች የሆኑ እነሱም ስማቸውና ዝናቸውና ታሪካቸው ብዙ ጊዜ ሲነሳ አንድ ላይ ነው። ነብዩም አለይሂ ሰላቱ ወሰለም ስለነሱ ሲያወሩ አንድ ላይ ነው በብዛት የተናገሩት። ሰይዳ ሸባቢ አህል الجنة እያሉ እነሁማ ሪሃነተይ في الدنيا እያሉ ነብዩ አለይሂ ሰላቱ ወሰለም ስለነሱ የሚያወሩ الحسن ابن علي ابن ابي طالب رضي الله عنه الحسين ابن علي ابن ابي طالب ናቸው። እነኚህ ሁለቱ ሰሃቦች ማለት ነው ለነብዩ አለይሂ ሰላቱ ወሰለም በጣም በዱንያ ላይ የሳቸው ደስታ የሚሆኑ ለነብዩ አለይሂ ሰላቱ ወሰለም ደስታ የነበሩ ናቸው። እንዲሁም የኔ ሽቶ ናቸው ይላሉ። ያሸቷቸው ነበር ነብዩ አለይሂ ሰላቱ ወሰለም። እንደሚታወቀው ከሁለቱ ታላቁ ሐሰን ነው መጀመሪያ የተወለደው። የሚላዩት በአንድ አመት ነው፣ ልዩነታቸው በአንድ አመት ነው፣ ግን በብዛት መንታ ነው የሚመስሉት። እንደሚታወቀው ሐሰን አባቱ ማን ነው? علي رضي الله عنه. علي ማን ብለናል? ከዚህ በፊት ስለ علي بن ابي طالب رضي الله عنه ስንማር علي من بني ايش قلنا يدور رسالة في سنة 2017 ስንማር بني من بني هاشم። ስለዚህ የምንድነው እሱ የነብዩ አለይሂ ሰላቱ ወሰለም ዘር ነው ማለት ነው። ስለዚህ ሐሰን ኢብኑ አሊ ኢብኑ አቢ ጣሊብ ኢብኑ አብድ المطلب ኢብኑ አብድ መናፍ ዘራቸው ወደ የሚመለሰው ወደ በኒ ሃሽም ነው። ታዲያ የሐሰን ኢብኑ አቢ ጣሊብ እናቱ ደግሞ ማናት? የሐሰን እናት ማናት? ፋጢመቱ ዘህራ ቢንቱ ረሱልላህ ሰለላሁ ዐለይሂ ወሰለም እናቱ ፋጢማ ናት። ፋጢማ ደግሞ ዘራ ወዴት ነው የሚመለሰው ብለናል? የፋጢማ ዘር ወዴት ነው የሚመለሰው? ወደ አይሻ። ليش ለምንድን ነው ወደ በኒ ሃሽም የሚመለሰው? አሊም ወደ በኒ ሃሽም፣ ፋጢማ ወደ በኒ ሃሽም ነው የሚመለሰው? እንዴት ተደርጎ? የነቢያችን አለይሂ ሰላቱ ወሰለም ስለነበረች ነቢያችን መሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሽም ስለሆኑ ስለዚህ ሐሰን ረዲየላሁ ዐንሁ አርዳ የዘራቸው ሐረግ የሚመለሰው በሁለቱም በኩል በእናቱም በአባቱም ወደ በኒ ሃሽም ነው። ولد حسن رضي الله عنه في رمضان سنة 3 من الهجرة. حسن يتولدوت
በረመዳን ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ ከሄዱ በኋላ በሶስተኛው አመት ነው። በስንተኛው አመት ነው? አልደግመውም ካሁን በኋላ ወንዶች አሊ ማን ነው ቀርታ ሐሰን ረዲየላሁ ዐንሁ የተወለደው ከሂጅራ በኋላ በስንተኛው አመት ነው? በሶስተኛው አመት። ስለዚህ መጀመሪያ ሲወለድ ልክ እንደተወለደ ነብዩ አለይሂ ሰላቱ ወሰላም መወለዱን ሲሰሙ በጣም ተደሰቱና ቀጥታ ጉዳዩን ሲሰሙ የሐሰንን መወለድ ሲሰሙ ወደ ፋጢማ ቤት መጡና ልክ ቤት እንደገቡ አይነ ኢብኒ ልጄ ታላሉ። በብዛት እንደሚታወቀው የአያት ልጅ አያት ለልጅ ወደሞ ልጅ ለአያቱ ከአባቱ በላይ ነው የሚወለደው ከአባቱ በላይ አያቱን ይወዳል እና ልጄ ታላሉ። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ምን ብለው ሰይሙ ነበር? አነ ነብዩ ላ ከዚብ አነ ኢብኑ አብዱል ሙጠሊብ ይላሉ። እኔ ነብይ ነኝ፣ ማንም የሚያስዋሸኝ የለም፣ የሚያስተባበል የለም፣ እኔ አብዱል ሙጠሊብ ልጅ ነኝ ይላሉ። አብዱል ሙጠሊብ ናቸው እንደሳቸው በአያታቸው ተጠሩ ማለት ነው። ስለዚህ አያት ስለሆኑ ልጃቸውም ይሄንን ሐሰንን ልጄ ታላሉ። ከዛ ጠሩና እጃቸው ላይ አስቀምጠው ተሐኒክ የሚባል ፈሐነከሁ ይባል ቴምር ወሰዱና በቴምር አፋቸው ላይ ቴምሩን በደንብ አድርገው ካደቀቁት በኋላ በዛ ቴምር ጥርሱ ላይ በደም ከንፈሩ ላይ በደንብ አድርገው እንትን አደረጉለት ማለት ነው። ተሐኒክ ይባላል በአረብኛ። እና ከዛ ይሄ ካረጉ በኋላ ወደ አሊ ዞራሉና ቢመሰመይተህ አሉት። በምን ጠራኸው? ስሙን ማን ብለህ ጠራኸው አሉት። ከዛ አሊ ቃለ ሰመይቱሁ ሐርብ ብዬ ጠርቼዋለሁ አሉ። ያው እንደሚታወቀው ከዚህ በፊት ተናግረናል። ከስም ስሞችን በሚጠሩበት ሰዓት ከስም የሚወሰድ ነገር አለ አሉ። አንዳንድ ጊዜ ስምና የስሙ ባለቤት በሆነ ነገር ሲገጣጠም አረቦች ምን ይላሉ? الاسم على المسمى ስምና የተጠራበት ይመሳሰላል ይላሉ። ከዛ አሊ ይሄን ሲናገሩ ነብዩ አለይሂ ሰላቱ ወሰለም በል هو حسن አሉ። አይ ሐርብ አይደለም ሐሰን ነው አሉ። ያው ሐርብ ማለት ታዋቂ ማለት ነው አይደለም? ሐሰን ማለት ደግሞ ምን ማለት ነው? ጥሩ ነገር ማለት ነው። ከዛ 7 ቀን ከደረሰ በኋላ አሊ ማነው ሐሰን ረዲየላሁ ዐንሁ عق عنه عقيقة አደረጉለት። በዛው ሱናውን እንድንማር ማለት ነው። በአንዳንድ ሪዋያ عق عنه بكبشين የሚሉ አሉ። በአንዳንድ ሪዋያ عق عنه بكبش ይላል። المهم አንድ ሙክት የሚሉ አሉ፣ ሁለት ሙክት አረዱለት የሚሉ አሉ። عقيقة አደረጉለትና ፋጢማን አዘው ጸጉሩን ላጭተሽ መዝኝ አሏት። ጸጉሩ ከተመዘነ በኋላ የጸጉሩ ክብደት ያነሳውን ብር ፊዳ የሚባል በአረብኛ ሰደቃ እንድታደርግ አደረጉ። ግን ልጁ እንደተወለደ أذن النبي صلى الله عليه وسلم في أذنه اليمنى በቀኝ ጆሮ አዛን አሉ። وأقام للصلاة في أذنه اليسرى በግራ ጆሮ ደግሞ ምን አደረጉ? ኢቃማ አደረጉ። ይሄ ሱና ነው። ከነብዩ አለይሂ ሰላቱ ወሰለም የምንማረው ሱና መጀመሪያ ላይ ሲወለድ ቀኝ ጆሮ ላይ አዛን ይደረጋል። እንግዲህ አዛን ሲደረግ መጮህ አላሁ አክበር ብለን ህፃኑን ጆሮውን እንትን ማለት ቀስ ብለን ማለት ነው። ኢቃማም ሲደረግ ቀስ ብሎ ልጁ እንደተወለደ እንትኑ እንዳይበጠስ ማለት ነው። ቀስ ብሎ አዛን ይደረጋል ጆሮ ላይ። በግራ ጆሮ ላይ ደግሞ ቀስ ብሎ ኢቃማ ይደረግለታል። ከዛ ስም ይመረጥለታል። ስም ይመረጣል። ዝም ብሎ ስም አይሰጥም። ተነስተን ደስ ብሎናል ብለን ጆርጅ ወይ ደግሞ ቹቹ ወይ ደግሞ ሞቹ አንለው። ስም ይመረጣል። ምክንያቱም ስም ተመርጦ ነው ጥሩ ስም የሚሰጠው። ለምን? ስም ተፋውል ስላለው ማለት ነው። ከዛ ነብዩ አለይሂ ሰላቱ ወሰለም ለዚህ ልጅ ያላቸው ፍቅር በጣም ትልቅ ነበር አሉ። እንዲሁም አሉ ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ቆመው ኹጥባ ያደረጉ ሁለቱ ሐሰንና ሁሴን ለቀሚስ ቀይ ቢጫ ቀሚስ ለብሰው እየተንገዳገዱ መጥተዋል። እየተንገዳገዱ ሲመጡ ኹጥባውን አቁሞ ከኹጥባ ላይ ወርደው ከሚንበር ላይ ወርደው ልጁን አቀፉታል። ከዛ ለሰሃቦች ዞር አሉና ኢንማ አምዋሉኩም ወአውላዱኩም ፊትና አሉ። እንዲሁም አሉ አንዳንዴ በሚሰግዱበት ሰዓት
ሐሰን መጥቶ እሳቸው ላይ ጀርባቸው ላይ ይቀመጥ ነበር። ሸዳድ ኢብኑ አውስ የሚባል ሷሃቢ ባወራው ሐዲስ አንድ ጊዜ እየሰገደናል ነብዩ አለይሂ ሰላቱ ወሰለም ስጁድ አስረዘመዋል። ስጁድ ያረጉ ቆዩ ስጁድ ላይ። ከዛ ሸዳድ ምን ነካቸው ብዬ ቀና ብዬ ሳይ ስጁድ ላይ ናቸው አለ። ከጀርባቸው ላይ ያለው ሐሰን ነው። አይ አሉ ብዬ ተመለስኩኝ አለ ወደ ስጁድ። ከዛ ስጁዳቸውን ጨርሰው ቀና ሲሉ ቆዩ እኮ ያ ረሱላህ ምን ተፈጠረ ምን ሆኖ ነው የቆዩ ሲባል ከዛ ምን አሉ ነብዩ አለይሂ ሰላቱ ወሰለም ኢነ ኢብኒ هذا ارتحلني ይሄ ልጄ እኮ እንደ ፈረስ ላይ ወጥቶ ነበር አሉ ረሱል አለይሂ ሰላቱ ወሰለም ነብይ የሚያክሉት ማለት ነው ሰላት ላይ ያሉ በአሁን ዘመን የኢማም ልጅ ወጥቶ ኢማም እያሰገደ የኢማም ልጅ መጥቶ ኢማም ጀርባ ላይ ቢወጣ የሚፈጠረው መገመት ይቻላል አይደለም ወይ ካልተደበደበ ወይ ደግሞ ችግር ካልተፈጠረበት ግን ነብዩ አለይሂ ሰላቱ ወሰለም ሲሰግዱ ራሱ እንትኑ ላይ ወጥቶ ጀርባቸው ላይ ይቀመጥ ነበር። እንዲሁ ለሐሰን እንደዚህ ያሉ ነብዩ አለይሂ ሰላቱ ወሰለም አንድ ጊዜ ኹጥባ ያረጉ ዞር አሉና ኢነ ኢብኒ هذا سيد ይሄ ልጅ አለቃ ነው አሉ የዓለም አለቃ ነው لعل الله ان يصلح به بين فئتين من المسلمين በሱ ምክንያት ሁለት ትልቅ ችግር የሚፈጠረውን በሙስሊሞች መካከል የሚፈጠረውን ችግር በሱ ምክንያት አላህ ችግሩን ያረግበዋል ወይ ደግሞ ችግሩን ይፈታዋል እንዳሉት ነብዩ አለይሂ ሰላቱ ወሰለም እንዳሉት ከጊዜ በኋላ ከዘመን በኋላ ቆይቶ በሂጅራ ከ30 ወይ ደግሞ ከ25 ዓመት በኋላ በሙአዊያና በአሊ መካከል የተፈጠረውን ችግር ምክንያት ፍቺ የሆነው ማን ነው ሐሰን ረዲየላሁ ዐንሁ ለምን ከአባቱ በኋላ ስልጣኑን ይዞ ሰዎች እሱን ከአባቱን እንዲተካ ሲጠይቁት አልፈልግም ማለት ለምን በኔ ምክንያት ሙስሊሞች እንዲፋጁ ስለማልፈልግ እና አሊካ ሐሰን ከአባቱ በኋላ 6 ወር አገር እንደገዛ ይነገርለታል። ለዚህ ነው አንዳንድ ዑለማዎች ኻሚሱል ኹለፋ ብለው የሚጠሩት አምስተኛው ኹለፋ ብለው ይጠሩታል ማለት ነው። المهم ነብዩ አለይሂ ሰላቱ ወሰለም የሐሰንና የሁሴንን ታሪክ ወይ ደግሞ የእሳቸውን ፈድል ሲናገሩ ኢነሁማ ሪሃነታየ ፊ ዱንያ እነኚህ ሁለቱ ልጆች እኮ ለኔ በዱንያ ውስጥ የኔ ሽታዬ ናቸው ጥሩ ሽታ ማለት ነው እኛ ጥሩ ሽታ የምናሸተው ነገር አለ አይደለም እንዲሁም ሰይዳ ሸባቢ አህሊል ጀና በጀነት ውስጥ ወጣቶች አሉ ጀነት የሚገቡ ከነሱ ውስጥ እነኚህ የወጣቶቹ በጀነት ውስጥ የወጣቶቹ አለቃ ናቸው ታዲያ ይህ ልጅ በእሳቸው ቤት ነው ያደገው ወህይ እየሰማ ቁርአን እያዳመጠ የነብዩ አለይሂ ሰላቱ ወሰለም ቤቶች ጋር እየሄደ እያዳመጠ ነው ያደገው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም በብዛት ስለ አልቤት ሲናገሩ አራቱን ነው የሚሰበስቡት አሉ حتى አሉ ከነጅራን አገር ክርስቲያኖች መጥተው ከነብዩ ጋር አለይሂ ሰላቱ ወሰለም ተከራከሩ ነብይነህ አይደለም በሚለው ክርክር ገቡና መጨረሻ ላይ አላህ ቁርአን አውርዶ فإن حاجوك አንቀበልም ብለው ይሄን ቁርአኑን የሚከራከሩ ከሆነ فقل በላቸው تعالوا ኑ ندعو أبناءنا وأبناءكم ልጆቻችንና ልጆቻችንን እንጥራ እንዲሁም ሚስቶቻችንና ሚስቶቻችንን እንጥራ ነፍሶቻችንና ነፍሶቻችን እናቅርብና እንረጋገም አሉ ሙባዓላ ይባላል እንረጋገም ሐቅ ላይ ያለ ሰው አላህ ያጥፋው የሚል ማለት ነው ከዛ እነሱ መራገም ፈለጉ በማግስቱ ሲመጡ ነብዩ አለይሂ ሰላቱ ወሰለም ልጆቻቸውን አሉል ቤት የሚባሉትን ለማቅረብ ፈልገው አራት ሰው ይዘው መጡ ማንና ማን ነው የመጡት ሐሰንና ሁሴን እሺ ሌላ ማንን ይዘው መጡ ወንዶች ናም ለምን ነው እየተራችሁ የምታወሩት አፋችሁን ሞልታችሁ ተናገሩ ሐሰንና ሁሴን ሁለት ብለናል ሌላ ማንን ይዘው መጡ አሊና ፋጢማ ረዲየላሁ ዐንሁ ይዘው መጡ ምን ሊያረጉ በእነሱ እነኚህ ልጆቼ ናቸው ብለው እንትሊሉ ከዛ ክርስቲያኖቹ ፈሩ ይሄ ሰው ነብይ ከሆነ ያጠፋናል ብለው ማለት ነው አንዳንድ ጊዜ አሉ ልብሶቻቸውን የሚለብሱትን ልብስ አንስተው ፎጣቸውን እንደዚህ ያረጉና አራቱን
አራቱም አሊ ፋጢማ ሐሰን ሁሴን ሰብስበው እሳቸውም እዛ ልብስ ውስጥ ገብተው اللهم هؤلاء اهل بيتي يا ربي እነኚህ የኔ ቤቶች ናቸው የኔ ቤተሰቦች ናቸው ያ ረቢ ጠብቃቸው ብሎ ዱዓ ያደርጉ ነበር ለዚህ ነው ይሄንን ልጅ አሉ ሐሰንን ይሄንን ልጅ ይወደዋለው እሱን የወደደ አላህ ይወደዋል እሱን ደግሞ የጠላው አላህ ይጥላዋል ታዲያ ሐሰን ረዲየላሁ ዐንሁ አርዳ ከነብዩ ጋር በነበረበት ዘመን ያሳለፈው ጊዜ በሕፃንነት ነበር ልጅ ነበር ተወልዶ ማለት ነው ምክንያቱም እሱ በ3 አመት ከተወለደ ነብዩ ሰለላሁ ዐለይሂ ወሰለም በሂጅራ በ6ኛ አመት ነው የሞቱት አላሁ አክበር ነብዩ አለይሂ ሰላቱ ወሰለም በሂጅራ በ6ኛ አመት ነው የሞቱት كيف ማሻአላህ ወንዶች ከሴቶች ተስፋ ቆርጫለሁ ነብዩ አለይሂ ሰላቱ ወሰለም የሞቱት በስንተኛው አመት ነው በሂጅራ بالعباره الواضحه ነብዩ አለይሂ ሰላቱ ወሰለም መካ ስንት አመት ቆዩ ወንዶች معلش ወንዶች ነብዩ አለይሂ ሰላቱ ወሰለም መካ ስንት አመት ቆዩ መካ ነብዩ አለይሂ ሰላቱ ወሰለም በ40 አመታቸው ተላኩ صح ከመካ እሱ የመለሰላችሁ ነው መካ 13 አመት ቆዩ መዲና ስለዚህ ስንት ሆነ 23 አመት አሊ ረዲየላሁ ሐሰን ረዲየላሁ ዐንሁ ከሂጅራ በኋላ በ3ኛ አመት ከተወለደ ከነብዩ ጋር ስንት አመት ቆየ 7 እንዴት 7 አመት ብቻ ነው የቆየው ያኒ ነብዩ አለይሂ ሰላቱ ወሰለም ወደ አኺራ ሲሄዱ እሱ በህይወት ወይ ደግሞ በእድሜው 7 አመት ህፃን ነበር ማለት ነው ታዲያ ነብዩ አለይሂ ሰላቱ ወሰለም ከሞቱ በኋላ ብዙም ሳይቆይ ከነብዩ አለይሂ ሰላቱ ወሰለም በኋላ ወዲያውኑ ማን ሞተች ፋጢማ ረዲየላሁ ዐንሃ ፋጢማ ከነብዩ በኋላ በስንት አመት ሞተች በ6 ወር ስለዚህ ይህ ልጅ ሙሲባ ላይ ሙሲባ ተደራረበበት ማለት ነው ትላንትና ወይ ደግሞ ከ6 ወር በፊት አያቱ ሞቱ አሁን ደግሞ እናቱ ሞተች ማለት ነው ከዛ በኋላ ልጁ ያደገው ከማጋ ነው ከአባቱ ጋር ነው ያደገው አባቱ على الفصاحة والشجاعة والحكمة والعلم والصلاح والتقى ማንኛውም ከአሊ በሚወሰፈው ሲፋ ይወሰፋል አሉ ሐሰን ምክንያቱም ከአባቱ ጋር ያደገ ማለት ስለሆነ ስለዚህ አሊ ማነው ሐሰን በጣም ብዙ ሰዎች በዛን ጊዜ የሚያደርጉት ጦርነት ላይ የተሳተፈ ሲሆን የሱ እንትሉ የታወቀው ማለት ነው ጥንካሬውና ሸጃዓው የታወቀው ያኔ ዑስማን ረዲየላሁ ዐንሁ ሲገደሉ ከሳቸው ከሚከላከሉት አንዱ ነበር ከነ አብዱላህ ኢብኑ ዑመር ከነ አብዱላህ ኢብኑ አባስ ጋር ሆኖ ከሚከላከሉት ነበር ስለዚህ ከአባበክር ጋር በሳቸው ዘመን በጥሩ ሁኔታ ይኖር ነበር አሉ ስለዚህ አሉ አንድ ቀን እንዲሁም አሉ አንድ ቀን አባበክር ሲዲቅ ረዲየላሁ ዐንሁ አርዳህና አሊ አብረው ሲሄዱ መንገድ ላይ ሐሰንን አገኙት ሐሰንን ሲያገኙት አነሱትና አባበክር ሲዲቅ እቅፍ ካረጉት በኋላ شبيه النبي صلى الله عليه وسلم لا شبيه علي ብለው ገጠሙለት ማለት ነው ይሄ ልጅ የሚመስለው ነብዩን አለይሂ ሰላቱ ወሰለም የሚመስለው አሉ የሚመስለው እሳቸውን ሲሆን አሊን አይደለም አሉ ስለሆነም በብዛት አሉ ሐሰንን ያየሰው ሲወስፉት ወስፉ የሚመስለው ሐሰን የሚመስለው ሐሰን ነብዩን አለይሂ ሰላቱ ወሰለም ነው ከዚህ በፊት ስንማር الخمسة الذين يشبهون رسول الله صلى الله عليه وسلم أمست صحابوች አሉ ነብዩን የሚመስሉት ብለናል صح ተምረናል አይደል ተማር አምስት ነብዩን አለይሂ ሰላቱ ወሰለም የሚመስሉ صحابوች ብለናል ما علينا ሁለት ጥቀሱልኝ እስኪ ما شاء الله በጣም ጃፈር ሌላ ሐሰን ማ ብለናል ከሐሰንና ከጃፈር ውጭ አምስት ነብዩን የሚመስሉ
አራት ለኹለፋ الراشدين علي بن ابي طالب ጥያቄ ወንዶች ከዚህ በፊት እዚህ ቦታ ላይ ቁጭ ብዬ ነብዩ ሰለላሁ ዐለይሂ ወሰለም የሚመስሉ አምስት ሰዎችን ተናግረው ተናግረን طيب المهم የሚገርመው አሉ ሐሰንም ሁሴንም ነብዩን ይመስሉ ነበር አሉ ሐሰንም ሁሴንም ነብዩን ይመስሉ ነበር አሉ የሚገርመው አሉ የበለጠ ነብዩ ሰለላሁ ዐለይሂ ወሰለም የሚመስለው ሐሰን ነው አሉ ግን ሁለቱ አመሳሰላቸው ነብዩ ሰለላሁ ዐለይሂ ወሰለም የሚመስሉት በቁመናቸው ይለያያሉ አሉ ሐሰን ከእምብርት በላይ ፊታቸው ጺማቸው እንትናቸው ሁሉ ፊታቸው የሚታየው ነገር ማንን ይመስላል ነብዩን ይመስላል አሉ ሐሰን ሁሴን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የሚመስሉት ከዚህ በታች ነው አሉ ከአንገት በታች ማለት ነው ታዲያ እንዳልኩት ያው አጠራጠራ አድርጌ ነገሩን ሳስለለ ማለት ነው ሐሰን ብዙም አልቆየም ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ከአቡበክር ዘመን ከሳቸው ጋር ሲቆም ነበር ከሳቸው ጋር ጥሩ ሁኔታ ሲያሳልፍ ነበር ከዑመር ጋር ረዲየላሁ ዐንሁ ጥሩ ሁኔታ ሲያሳልፉ ከዑስማንም ጋር ጥሩ ሁኔታ ካሳለፉ በኋላ መጨረሻ ላይ አባቱ ኺላፋ በያዘበት ጊዜ ከአባቱ ጋር በጥሩ ሁኔታ አሳለፈና እንዲሁም አሉ አባቱ አንድ ቀን ያ ኢብኒ ያለው ኢኒ አራከ አን ተخطب አማሚ እኔ ተለፊት የቆመ ኹጥባ ስታደርግ አያ አለው ፈልጋለሁ ብሎ አለዋል ከዛ ያ አበቲ ኢኒ አስተህይ አን اخطب امامك ፍለፊት አንተ እያየው ኹጥባ ማድረግ አፍራለሁ አለ ከዛ አታየኝም አለ አንድ ቀን ከጊዜ በኋላ ተደብቀው እሳቸው ኹጥባ ያረጉ ሐሰን ኹጥባ ያረገ አሊ ተደብቆ እየሰማው ነበር ሲሰማ ልክ ኹጥባውን ጨርሶ ፈሳሐ በላጋ ዒልም ከውስጡ የሚወጣ ሁሉ ነገር ካዩ በኋላ ذريةً بعضها من بعض አለው ለምን ነብዩ ሰለላሁ ዐለይሂ ወሰለም ሲመስል ስለነበረ በንግግሩ በኹጥባው በሁሉ ነገሩ ማለት ነው ታዲያ እንዳልኩት የነብዩ አለይሂ ሰላቱ ወሰለም ይህ ልጅ የኔ ልጅ ሰይድ ነው ወይ ደግሞ አለቃ ነው ያሉት የእሳቸው ንቡአ እሳቸው የተናገሩት ተፈጠረ እንዴት ተደርጎ በታሪክ ከዚህ በፊት እንደነገርኳቸው በሙአዊያና በአሊ መሐከል ትልቅ ኺላፍ ተፈጥሮ ሲፈይን የሚባል ጦርነት ተፈጥሮ ብዙ ሰዎች እልቂት ተፈጥሮ ነበር ከዛ እልቂት በኋላ አሊ ሞቱ አሊ ከሞቱ በኋላ ስልጣንን የሚይዘው ማን ነው ሐሰን ልጃቸው ስለዚህ አሁን ምን ሊፈጠር ነው ድጋሚ አሁንም ሰው ተከፋፈለ ግማሹ ከሙአዊያ ጋር ስለነበር ግማሹ ለአሊ ሙባያ ስላደረጉ በመሃል ላይ ችግር ሲፈጠር እሱ ምን አለ ሙአዊያን ይሄንን እኔ ሰዎች ቃል ይገቡልን የስልጣኑን ጉዳይ ልቅልሃለሁ አለው ግን በአላህና በረሱሉ አለይሂ ሰላቱ ወሰለም መንገድ የምትፈርድ ከሆነ አለና ይሄንን ሸርጥ ካደረገ በኋላ ለሙአዊያ ተናዝል ሆነለት ሰጠው ማለት ነው የሚገርመው ነብዩ አለይሂ ሰላቱ ወሰለም እኔ ከሞትኩ በኋላ ኺላፋ 30 አመት ነው አሉ ኺላፋ 30 አመት ነው አሉ እሳቸው ከሞቱ ጀምሮ ልክ እሱ 6 ወር ሲጨርስ ሲቆጠራሉ ነብዩ የቆዩት በህይወት አቡበክር የቆየው ሌላ ጊዜ ሂሳብ አድርግላቸው ለሚቀጥለው አሁን ሰዓት ስለሌለ ነው እንዲሁም አቡበክር የገዙት ዑመር የገዙት ዑስማን የገዙት አሊ የገዙት ጊዜያቸው አንድ ላይ ሲደመር ሁሉም 6 ወር ያሊ ተጨምሮ 30 አመት ሆኗል ግጥም ብሎ 30 አመት ሆኗል ከዛ በኋላ ሙልክ ነው የሚሆነው ይኡቲላሁ ሊመን የሻኡ ነብዩ አለይሂ ሰላቱ ወሰለም ለሚፈልገው ሰው ንግስናውን አላህ ይሰጠዋል አሉ መጨረሻ ላይ እንዳልኩት ሐሰን በጣም ጥሩ ህይወት ያሳለፈ ሲሆን የሞተው በመድኃኒት አብልተውት ነው ይባላል መድኃኒት አብልተውት ከሞተ ለሊሞት ልክ እንትና ሲደርስ ወንድምየው ሁሴን ማለት ነው ማን ነው መድኃኒት ያበላህ ንገረኝ ሲለው መድኃኒት ያበላው ሰው ራሱ እያወቀ ማለት ነው ማንነቱን እያወቀ ምን ያደርግልሃል አለ